ቤዛ ሰላም ነው በአምላክሽ ዝም በል እኔ ያኔ ማርኬን ስጎምድ ምን አልኩ ዝም አይደል ዝም በሉ ሻይ ቤት ሴት ከቦት ነው የሚው ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ በድጋሚ በገራሚ ቪዲዮ ተመልሰን ካች ብለናል። እንግዲህ አዝናኝና ጽድት ያሉ ቪዲዮ በታላላችሁ ያልኳቸው ቪዲዮ መርጬ አምጥቼላችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ከወደዳችሁ ደግሞ ላይክ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ወደ ዛሬው ቪዲዮ ቀጥታ እንግባ። ኧረ ሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንቆበልላለሽ፣ ትዞሪያለሽ። ወርስ ነው እንዴ? ሰላም አባቴ እንዴት ነሽ? እንዴት ነህ? እዚህ አካባቢ የእንስሳት መድኃኒት ብታደርግ ፈልጌ ነበር። ምን ነው አመመህ እንዴ? ማለት አረነ ቆራ ትጥላላችሁ። ቤዛ ሰላም ነው በአምላክሽ እናቴ የመገናኘት አክሴት ጋር ነው። እግዚአብሔር ይስጥልኝ። እናት ጫማሽ ተፈቷል። ችግር የለም። በይ ደህና ደሪ። እሺ መልካም ቀን። ፍቅራ ነው እንዴ ተነሳችሁ? እንዴት እንደጠላሁሽ በፍቅርሽ ታመሜ እሺ እንገሩሽ ዘመዶቼ እንገሩሽ አከራዬ። ግጥሙ ግን እንዴት ነው? ቤት አመታቱ አሪፍ ነው። አቤት ግጥም ጨዋ ግጥም። ቤት አይመታም ቤትም ይመታልኝ ማታ የጻፍኩት ወይኔ በላቸው ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው ወይኔ በላቸው ግሬድ ያበላሸብህን አስተማሪ ዶክተር ሆነ ስታገኘው እንዴት ይቻል? ወየኔ ልጅ መርሳት ጀመርኩ እኮ ማነህ? አንተ ሰው መርሳት ጀመርክ? ምን ነው 12ኛ ክፍል ኮርጃል ብለህ ግሬዴን ያበላሸብኝ ልጅ እኮ ነኝ። አንተ ለዚህ መተህ ዶክተር ይሆንከው? አይገርምህም? ቁጭ በል ምንም የሚፈጠር ነገር የለም። አሞህ አይደል የመጣኸው? የልብ ኬዝ የጭንቅላት ካንሰር እንዳይዝ የኩላሊት ንቅለ አደርግልሃለሁ። ግን በዛ መሃል ድንጋጤ ምናምን ሊኖር ስለሚችል ሁለቱንም እግሮችን እቆርጣችሁ። ቁጭ በል ምንም አይፈጠርም። ስጋት አይግባ። ብትሞት እኮ ነው። ከዛ ያለፈ ምን ይመጣል ብለህ ነው? ምንም አይፈጠርም። ብትሞት ነው። ግን እንደዚህ ጣጣ ከምናበዛ እንደዚህ ጣጣ ከሚበዛብህ አንተ እንዲህ በቀላሉ ዝም ብትለው ይሻል። ዝም በል እኔ ያኔ ማርኬን ስጎምድ ምን አልኩ ዝም አይደል? ከዝም በል ይችላል። ተገላገላት በቃ ዝም። ተማሪዎች ድምጽ እየሆነ ነው። የዛኔ ኤክስ ባያረጋ አንተ እዚህ ጋር ዶክተር እንደሆነም ነበር። ፊዚክስ ቲቸር ሲጠምድህ ፊዚክስ ፈተናችሁን አርሜ ጨርሻለሁ። ሙራድ እንድሪስ አቤት ላይ ሁለት ደም ወርት ተነሳን ኩደ ሁለት ከ10 አሻሽል አንብብ እስኪ። ይወር 3 ከ10 ነብዩ አቤት ነብዩ 10 ከ10 ጀግና ልጅ አጨብጭቡለት። ያንተ ልጅ ነገርማ ትልቅ ድምጽ አይሰማ አትረብሽ ክላስ አትቀር። ያንተ ልጅ ነገር እንደው አንተ አይነት 10 ቢኖር አገራችን የት በደረሰች። ጎበዝ በርታልኝ። እሺ ቁጭ በል በል። የኔ አባት ነብዩ በትምህርት ሰዓት እዚህ ምን ትሰራለህ? ኧረ ወላጅ አምጣ ተብዬ ነው። ወላጅ አቀ ነበር አንድ ቀን እንደምታመጣ አንተ ባለጌ። የእርሶ ልጅ ነው? አዎ ሰላም ነው። በጣም ባለጌ ልጅ ነው ያለው። የኔ ልጅ ክላስ አይገባ ከገባ ክላሱን በአንድ እግሩ ነው የሚያቆም ነው። አንተ ገንዘቡን ከየት እንደሚያመጣው እኔ ራሱ እንደሱ ገንዘብ የለም። የኔ ልጅ እንደዚህ አያደርግም። ሻይ ቤት ዝም በሉ። ሻይ ቤት ሴት ከቦት ነው የሚው። አይወሎት እኔ የመጨረሻ ተስፋ የቆረጥ ሰሞኑን ፈተና ፈትኜ ከ10 0 ነው ያመጣው። እና ይኸው ባለፈው ራሱ ጫካ ላይ ክርችፍችፉን ቦምብ ነው ይዞ የተገኘ። በጣም ቲቸር ተረጋጋ። እኔ እኮ ወላጅ አምጣ የተባልኩ ለሽልማት እኮ ነው። ልሸለም እኮ ነው ወላጅ አምጣ የተባልኩ። የኔ ልጅ ነው ያለኝ። አዎ ለሽልማት ጥሩ ልጅ ነው ያለው። በጣም ጎበዝ። ክላስ ውስጥ ድምጽ አይሰማ ሴት አይቀርም። እንደው ቅዱስ የሆነ ልጅ ነው ያለው። እንደው በርታ አይዞ። እንደው ባርቆብኝ ነው ሲጀመር መምህር አይደለም ሲጀመር ይሄ ማለት እዴ መብራት ኃይል ሄሎ መብራት ኃይል ነው። ይድፋ አቦ እንደ አንተ መቀለጃ ሆኜ ልቅር አወቅክ እንዴ? ድምጽህን ይንሳ። ይሄ ግመል ኮቴ መሰለ ድምጽህ ሊጠፋኝ ነው። ባለፈው ደውላ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም መብራት ይዞት ነው ያሉት። አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለት አጸደቅነት ያስገባለት። አሚን ባምላክ አይ ቶ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት አንተን ይሄን የመብራቱን ፖል አወቀው? አዎ እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸት። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን እንታ። አሁን የምትፈልገው ነገር ከሌለ አንተን ይሄ የመኝታ ቤት ያምፖል እሺ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ
የምር ጸበል ውሰደው አምፖሉን። አዎ ጸበል ውሰደውና አብራችሁ ተጠመቁ ይለቃችኋል። ነግሬሃለሁ። ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። አይደውልም እንዳትደውል። ዮሚ ኢፍ ኢንትሮቨርትስ ዌር ሆነሲቲ በጣም አይናፋር ነሽ። አይ አይደለም፣ አንቺ ማውራት ስላልፈለግኩ ነው። ቤዝ በቃቻው፣ ስለተዋወቅኩሽ ደስ ብሎኛል። እኔን ደስ አላለኝም። ቤዝ ቴክስት አድርጌልሽ እኮ አትመልሽም። አላየሽውም ነበር መሰለኝ። አይ አይቼዋለሁ፣ መመለስ ስላልፈለግኩ ነው። ቤዝ በኋላ እንገናኛለና። አይ ገና አሁን እኮ ነው ድግሱ የተጀመረው። ልትሄጂ ነው እንዴ? ቤዝ መሆን ይሻለኛል። በነገራችን ላይ ስለመጣው በጣም እድለኛ ናችሁ። ይቅርታ፣ ይሄ ወንበር ሰው አለው? የለውም፣ ግን እንዳትቀመጥ። ለምን? ብቻዬን መሆን ስለምፈልግ። የሲ ወይ አለው ዳሪስቲ ገብሰኝ አክሽ ዛሬ ምን ብር አላስኩም አይተሽዋል? ባዶ ምንም የለኝም። የምር ታው ግን በደንብ ፈትሽ ጥቂት ምንም ይሄው ፈትሽ መጀመሪያ በደንብ ፈትሽ ይኖራል። ይሄው የለኝም ብለኛ ነበር። ገብሰኝ አሁን አንቺ ቶሎ ባክሽ ማዘር ከሸማቾች ስኳር ግዛ ብላ ልካኝ ነበር። እሺ ቻው። ኧረ ተንኮል ያው የእሷ ነው ጥፋቱ። አክቹሊ ጥፋቱ ያንቺ ነው ሙሉ በሙሉ። እንዴ ሴት ወንድ ልጅ መጋበዝ አችልም ያለሽ ማን ነው? ከዛሬ በኋላ አልታገስሽም። ድብብቆሽ ሰልችቶኛል። እሺ እኔ ምን ላድርግ? አላቅልሽም። ብትፈልጊ ገደል ግባ ብለሽ ነው። ወዴት ነው? አንድ ቦታ። ቦታው ስም የለው? የእረፍት ቀኔን ከጓደኞቼ ጋር ላሳልፍ ብዬ። እኔ ቲጂ ነው ከጓደኞቹ ጋር ጊዜ የምታሳልፈው? አንቺማ የለሽ። አታነሺው? ይደርሳል። ልክ ነሽ። የት ሄደ? ስለዚህ ከኔ ጓደኞቹ በልጠውብህ ነው? አይደለም። ታዲያ ሌላ ምን? ካስቀመጥኩሽ ቦታ ስላጣውሽ። የት ነበር ያስቀመጥከኝ? ውድ ቦታ እዚህ ጋር ነበር ያስቀመጥኩሽ። ታዲያ ምን ነው ዛሬ ነው ስሜት ተንጠፍጥፎልክ? ለነገሩ ወንድ ልጅ ማፍቀር ሲሰለቸው ነው ቀን መዝረፍ የሚጀምረው። ይሄን ሁሉ ዙሪያ ጥምጥም መሄድ አይጠበቅብክም እኮ። መለየት ከሆነ የምትፈልገው ይኸው። ከዛ ከሞቀት ዛሬ እዚህ ላይ እንዴት እንደደረስ ሊገባኝ አይችልም። ከኔ ብዙ ርቀሽ ስለሄድሽ አንቺን ለመመለስ መሞከሩ ጅብ ከሄደ ውሻ ጮኸ ይሆናል ነገር። ለአንቺ ያለኝ ነገር ልብሽ በደንብ ያውቃል። ሌላ ነገር አያስፈልግሽ። ልብሽ ከኔ ሾልኮ ለሊያ ተማርኩ። ብቻ በሄድሽበት ደህና ቻው። ለምን ምክንያት ትፈልጊያለሽ ለመለየት? ከሁለት ያጣ ነገር እንዳትተኙ። ሴት እያደረገችበት ጭራሽ እሱ ነው ጥፋተኛ ትላለች። አንድ ነገር ላማክርሽ ነበር። አማት ውስጥ ምን እናደርጋለን? እዚሁ ንፋሱ ላይ ይሻለናል። ችግር የለውም። እሷንም ሊመለከታት የወሬ ጥማት ከዓለም ላይ ደግሞ በምን እንደምንለይ ታውቂያለሽ? ወሬና እንጀራ ወደዳችን ነው። እሺ ላገባ ነው። ማንን? ለምን ታገቢያለሽ? አልቸኮለችም እንዴ? 27 28 እኮ አስቢው። ሴት ልጅ ደግሞ 25 ዓመት ካለፋት ዞር ብሎ የሚያያት የለም። ይሄ እንደውም በድሮ ፖሊሲ ነው። አሁን 17 ዓመት ካለፈሽ እንዲች ብሎ የሚያይሽ ወንድ የለም። በአዲሱ ፖሊሲ እሺ። ያው እንደምታውቂው ጓደኞቼም ቤተሰቦቼም ውጪ ናቸው። ውጪ ምን ያደርጋሉ? አታስገቢያቸውም እንዴ? አይ ከሀገር ውጪ ናቸው። ከሀገር ውጪ ወይ ኢትዮጵያ ተበታትነናል። እና ሚዜ አለው አለ ሁሉም ነገር ይያተፈንሽ በጣም ደስ ይለኛል በእውነት። ጥሩ ያባት ስም ይጠፋኛል። ማን ልበለው? ምን ምንድን ነው? አልዋቅ ፊደሉ እንዴት ይጻፋልሽ? ለምዶ ስልኬን ማታነሳ? እማ ባልሽ ነው። እንደ ቀድሞ በስርዓት አውሪ። ቤትን ረስተዋል። እኔና ልጆች እንደ ቀድሞ አልገላንም። አውደን አልታወቀህም ነው? እየሞከርኩ እኔና ልጆች እንደ ቀድሞ መዝናናት እንፈልጋለን። አይገባም? አንቺ ራስሽ አይገባሽም? እየሞከርኩ ነው። ለኔና ለልጆቼ ለአንቺ የቀድሞ ህይወታችንን ለመመለስ እየሞከርኩ ነው። ከጓደኞቼ እኩል ለመሆን እየሞከርኩ ነው። ለመስራት እየሞከርኩ ነው። እንዴት ነው የማትረጂኝ? ከአንድ ተራ ደላላ ጋር እያልክ እንዴት ነው የምረዳ? በእምነትና በትጋት የሚሰራ የሥራ ሰው አትናገር። እና ከተሻለ ሰው ጋር ትሞክር። የሞከረ ሁሉ አያሸንፍም። ሙከራ ትክክለኛ አቅጣጫን ይሻል። ጥረት የመጨረሻውን መንገድ አውቆ በትጋትና በጽናት የተጓዘባትን ፍሬዋን ትሸልመዋለች እንጂ የሞከረ ሁሉ አያሸንፍም። አንተ ሸንፈህ ገና በመጀመሪያ ቀን እንደዚህ ትወዳለህ? ምን እንኩኝ ስላና ተጫበጭክ
አመረረች። ምንድነው ያስመሰልካት? አሸንጉሊት እኮ ያስመሰልካት። እንዬ አባት ደወለ። እሺ ሄሎ ሄሎ፣ እኔ ውድ ዛሬ አመሻለሁ። እሺ እንዳትጠብቁኝ፣ ተኙ። ከጓደኞቼ ጋር እየተዝናናሁ ነው። ከመሸም አድራለሁ። ቻው። እሺ በቃ ፈታ በል። ጭራሽ ማምሸቱ ሲሽን ማደሩ ምን አመጣው? ምን ነው ቶሎ መጣ? ታውቂያለሽ ከእናንተ ጋር ከማሳልፈው ጊዜ በላይ የሚያስደስተኝ ነገር እንደሌለ። በአንተ ውስጥም ወዶት ትልቅ ነገር ምን መሰለህ? ምንድን ነው የኔ እናት? ከምንም በላይ ለቤተሰብ የሚሰጠው ክብር። ያን እናንተ ማን አለኝ? ልጃችንንም ትዳር መተሳሰብ ይኸውልሽ አሁን ምንም ነገር እንዳትሆን ምንሽ ታደርጊያለሽ? እንዴ ምንድነው ማረጋው? ምታረጊውን ልንገርሽ። ሚኮ አፈቅርሃለሁ ብለሽ እንድትጮይ ይፈልጋል። እንዴ ይኸውልሽ የሰፈሩ ሰው እንዲሰማ ጮክ ብለሽ ሚኮ አፈቅርሃለሁ እንድትይ ይፈልጋል። ሚኮ አፈቅርሃለሁ። እኔማ አፈቅርሻለሁ ስትይ ምን የተረጋክ ልጅ ነህ ግን? ምንም ማረግ አይቻልም። ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ። ሐሳባችንን ሳናሳካኮ ያ ነገር ተፈጠረ። ጥሩ ኑሮ መኖር እንዳለብን ታውቂያለሽ። ለምን አንወስንበትም? እንዴት? ያ ጀዝባላ እንዴ ሳቢ ምናምን ተቀባቢ መጣላችሁ። እየበላ ነው። አሬ እዚችስ በዛ 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 በዛ። ወይኔ ጓደኛዬ መጫወቻ አደረገችው እኮ። አንቺ ወይ ሚኪ እንዴት ነህ? እስካሁን ደህና ነበርኩ። አንቺን ሳይሽ የጓደኛዬ ምን ተሰማኝ። ማለት ሴትነት የቆመው እናቶቻችን ጋር ነው። አልገባኝም። መጥፎ እንዳልልሽ ሰው መጥፎ አይባልም። እኔ ግን ግርም የሚለኝ በእንዳንቺ አይነቱ ሴቶች የተነሳ ዊ ሴቶች ሲባል ማየት። ሁሉንም ነገር አይተኸዋል? ስትላላሽ ከሆነ አዎ አይቻለሁ። አንተ እንደምታስበው እኮ አይደለም። ከዚህ በኋላ ጓደኛ ያጠገብ እንዳለሽ ካገኘሁሽ እገልሻለሁ። በእናትህ አትንገረው። የፈለከውን ገንዘብ እሰጥሃለሁ። ጓደኛዬን በስንት ልሽጥ? 5,000 ብር ልስጥህ? 5,000 ብር አያዋጣም። እሺ 10,000 አደርግልሃለሁ። በቃሽ። አያዋጣም። ቢገባሽ ሰው ከገንዘብ በላይ ነው። ዮ ወዴት እየሄድክ ነው? ሰላም ላገኛት እኮ። ለምን? አባቷ ታሟል እና ትንሽ ሳንቲም ያስፈልጋታል። እሱን ልሰጣት። ትሰማኛለህ? ሁለተኛ ሰላም የምትባል ሴት እንድታገኛት አልፈልግም እኮ። ለምን? ስለማትገባት። አፈቅራታለሁ እኮ። አፍቅራታ። ያፈቀርነውን ሁሉ ማግኘት አለብን። አዎ ይገባል። ሲቀጥል አንተ ስለኔ ህይወት አገባም። ያገባኛል። አገባም። ግጥም አድርጎ ያገባኛል። ምን ማለት ነው? አሳይ እሷ የምትፈልገው አንተ ላይ መጫወት ነው። አታፈቅርህም። ሲቀጥል ደግሞ እሷ የምትጠቅም ሴት አይደለች። የሚጠቅመኝና የሚጎዳኝን ለይቼ የማውቅ ሰው ነኝ። አዎ እባክሽ ነግሬዋለሁ። እና ምን አሰብሽ? በቃ እባክሽ ከሳሚ ገንዘብ ተቀብዬ ላስወርደው ነው። የኔ ገንዘብ ኃጢአት መስሪያ አይደል? ሰማት ሳሚ እንዲህ ነሽ ማለት አልፈልግም። አምላክ የልቤን ንጽህና አይቶ ለኔ የሚገባኝን ሰው ይሰጠኛል። ስራሽ አውጣሽ። ይቅርታ አድርግልኝ ጓድ ወንድሙ። ይገባኛል ጓድ ወንድሙ። እኔ የምልህ ጓድ ወንድሙ ይቅርታ አይገባትም ብለህ ታስባለህ? አዎ ይገባታል። ይቅርታ ለሁሉም ይገባል። ማን የዛሬ ቪዲዮ ይሄን ይመስላል። እንደተዝናናችሁበት ቁም ነገር እንዳያዛችሁበት ተስፋ አደርጋለሁ። በሌላ ሳምንት ስድስት ባሉ ቪዲዮዎች እንድንገናኝ የሰብስክራይብ ምልክቷን ኖቲፊኬሽን እንዲደርሳችሁ ኦን አድርጓት። ቪዲዮውን ደግሞ ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻል።